እንደምን አላችሁ? ዛሬ እንግዲህ በአንድ ምዛም በማይነገረለት ግን ደግሞ በጣም ትልቅ ታሪክ ባለው ኢትዮጵያዊ አይሁዳዊ ላይ ነው የምናተክረው። ኤርሚያስ ኢሳያስ ይባላል። አንዳንዶች ደግሞ ይርሚያሁ የሺያሁ በሚለው ስምም ያውቁታል መሰለኝ። ልክ ነው። እና ያው ከቀረቡልየን የህይወት ታሪክ መዛግብት ተነስተን ነው የዚህን ሰው ታሪክ አስፈላጊነቱን ለምን እናስታውሰው እንደሚገባ ትንሽ በጥልቀት የምንመለከተው። በትክክል እና ይህ ወቅት ደግሞ ያው የኢትዮጵያ አይሁዳውያን ማህበረሰብ ከውጭው ዓለም ጋር ግንኙነት መፍጠር የጀመረበት ነው። የትምህርት ዕድሎች የመጡበት፣ ዮናዊነት ምኞቶችም ያው ወደ ቅድስቲቱ ምድር የመመለስ ሐሳብ ማለት ነው የታየበት ጊዜ ነበር። ይህ እንግዲህ መቼ አካባቢ ነው? በ19ኛው ክፍለ ዘመን መጨረሻ እና በሁለተኛው ክፍለ ዘመን መጀመሪያ አካባቢ ነው። በተለይ ደግሞ የአንድ ቁልፍ ሰው የዶር ፋይትሎቪች ጥረቶች ተጽዕኖ መፍጠር የጀመሩበትም ወቅት ነው። የኤርሚያስ ታሪክ የሚጀምረው ገና በልጅነቱ ነው። ምንጮቻችን እንደሚሉት በ1892 ዓ.ም በበለሳ ክልል ኩሪ የምትባል ገጠራማ መንደር ነው። ልክ ነው። እረኛ ነበር። አዎ፣ እንደ ኩዮቹ እረኝነት ቢጀምርም ትኩረቱን የሳበው ግን ምን መሰላ? ከይርሚያው ጌተ ትምህርት ቤት የተማራቸውን የዕብራይስጥ ፊደላት በኖራ ድንጋይ ላይ የቀረጸ ያሳልፍ ነበር አሉ። ይህ በጣም ልዩ ነገር ነው። ያ የልጅነት ፍቅር ያው የወደፊት ሕይወቱን አቅጣጫ አመለካች ነበር ማለት ይቻላል። ወላጆቹስ ስለ እነሱ ምን እናውቃለን? ወላጆቹን ስንመለከት አባቱ ቢጄሮንድ ኢሳያስ ይባላሉ። ያው ቢጄሮንድ ማለት በአካባቢው የተከበሩ የዕደ ጥበብ ባለሙያዎች መሪ ማለት ነው። የማዕረግ ስም ነው። የማዕረግ አይነት ነው። እናቱ ታድላ ትባላለች። ታታሪ እናት እንደነበረች ይነገራል። ለልጆቿ መልካሙን የምትመኝ። ስያሜው ራሱ ኤርሚያስ የሚለው ስም መጽሐፍ ቅዱሳዊ ነው እና ምንጮች እንደሚጠቅሱት በተለይ እናቱ ከዚህ በፊት በነበራት የሐዘን ገጠመኝ ምክንያት የደስታ ስም እንዲሆንላት ፈልጋ ነበር ይባላል። እና ይሄ የእውቀት ጥማቱ ትምህርት ቤት ሲገባም አልተለየውም። በትምህርቱ እጅግ በጣም ጎበዝ እንደነበር ነው የሚነገረው። ይህ ችሎታው ደግሞ አንድ ትልቅ ዕድል ከፍቶለታል። በ1920ዎች አዲስ አበባ ላይ በዶር ያዕቆብ ፋይትሎቪች የተከፈተው ትምህርት ቤት። አዎ፣ እዛ ትምህርት ቤት እንዲገባ ከተመረጡት ጥቂት ወጣቶች አንዱ ለመሆን በቃ። እስኪ ስለ ፋይትሎቪች እና ስለ ትምህርት ቤቱ ትንሽ እንነጋገር። ማን ነበር ፋይትሎቪች? ዶር ፋይትሎቪች ያው በወቅቱ የኢትዮጵያ አይሁዳውያንን ከዓለም አቀፉ አይሁዳዊነትና ከዘመናዊ ትምህርት ጋር ለማስተሳሰር ጥረት ያደርጉ የነበሩ አውሮፓዊ ምሁር ነበሩ። ገባኝ። የትምህርት ቤቱ ዋና ዓላማም ተማሪዎቹ ዘመናዊውን ምዕራባውያን ዕውቀት ከአይሁዳዊ ማንነታቸውና ከኢትዮጵያዊ ባህላቸው ጋር እንዲያጣምሩ ነበር። ይህ በጣም ትልቅ ዕቅድ ነው። በጣም እና ወደፊትም በማህበረሰባቸው ውስጥ መምህራን ሆኖ እንዲያገለግሉ ማሰልጠን ነበር። ኤርሚያስም እዛ ለ7 ወራት ያህል ከፍተኛ የአስተማሪነት ስልጠና ወስዷል። ይህ እንግዲህ ባህልንና ዘመናዊነትን ማዋሃድ ያው ቀላል አልነበረም ይመስለኛል። ግን የሚገርመው አዲስ አበባ በነበረበት ወቅት ሌላም ነገር አድርጓል። አዎ፣ ምንጮቹ እንደሚሉት ከጥቂት አይሁዳውያን ተማሪዎች ጋር በእቴጌ ዘውዲቱ የክብር ዘብ ጠባቂነት አገለግሏል። ይሄ በራሱ ሌላ ታሪክ ነው። በጣም ያ ወቅት ብዙ ውጣ ውረድና ለውጥ የታየበት ነበር እና ከስልጠናው በኋላ የኤርሚያስ ወደ ትውልድ መንደሩ ወደ ኩሪ ይመለሳል። የተማረውን ሊያካፈል ማለት ነው። ልክ ነው። እና የተሳካለት በጣም ተወዳጅ መምህር ሆኖም አገለግሏል። ግን በውስጡ አንድ ያልተሟላ ስሜት ነበር። ያ ልጅነት ህልሙ ኢየሩሳሌም የመማር ህልሙን ለማሳካት ይጓጓ ነበር እና እድሉ ይመጣል። ያ ህልም እውን የሚሆንበት ጊዜ መጣ። በ1920ዎቹ መጀመሪያ ላይ ወደ ቅድስቲቱ ምድር ወደ ኢየሩሳሌም ተጓዘ። ይሄ ጉዞ ያው በወቅቱ የነበረውን ሁኔታ ስናስብ የትራንስፖርት፣ የመረጃ ምን ያህል ቁርጠኝነትና ጽናት እንደጠየቀ መገመት ይቻላል። የጉዞው ዝርዝር ባይጠሰም ፍላጎቱ ግን ምን ያህል ጠንካራ እንደነበር ያሳያል። እዚህ ጋር ነው እንግዲህ ታሪኩ የሚያሳዝንና ልብ የሚሰብር አቅጣጫ የሚይዘው። ወይኔ! ኤርሚያስ በኢየሩሳሌም ተምሮ ብዙ እውቀት ቀስሞ ምናልባትም ትልቅ ለውጥ ለማምጣት ተዘጋጅቶ ነበር። ነገር ግን በ1977 ከኢየሩሳሌም ወደ ኢትዮጵያ ከተመለሰ ከጥቂት ጊዜ በኋላ ባልታወቀ ህመም በድንገት ከዚህ ዓለም በሞት ተለየ። ገና በወጣትነቱ። በጣም አሳዛኝ ነው። እንዴት ያለ ክስተት ነው! የሞቱ ዜና በተለይ ለመካሪው
ለዶክተር ፋይትሎቪች እጅግ ከባድ ነበር አሉ። በጣም ከባድ ነበር። ፋይትሎቪች በወቅቱ በጻፈው ደብዳቤ ላይ የተሰማውን ጥልቅ ሐዘን ተልእኮህ ወንድሞችህን መጥቀም በጀመረ ጊዜ ትተህን ሄድክ ብሎ እንደጻፈ ይነገራል። አዎ፣ ሁላችንም በዚህ አጭር ዕድሜህ መቀጨት እናዝናለን ብሏል። የማኅበረሰቡን ትልቅ ተስፋ የተሸከመ ወጣት ነበር የጠፋው። ከዚህም በላይ ታሪኩ ትንሽ እንቆቅልሽ የሚሆነው ልክ ነው። የኤርምያስ ታሪክ ለብዙ ዓመታት ተድበስብሶ መቆየቱ ነው። ያው ምክንያቱ በውል አይታወቅም። አንዳንዶች ተመሳሳይ ስም ቃላቸው ሌሎች ሰዎች ጋር በመምጣታት ነው ይላሉ። ሌሎች ደግሞ ሆን ተብሎ ታሪኩ እንዳይወጣ የተደረገ ሴራ ሊኖር ይችላል ወይ ብለው ይጠይቃሉ። እንግዲህ ከእነዚህ ምንጮች ስነሳ የኤርምያስ ኢሳያስን ሕይወት ስናጠቃልል ጥቂት ቁልፍ ነጥቦች ጎልተው የሚወጡ ይመስለኛል። አንደኛ የማይጠገብ የእውቀት ጥማት እና የመማር ፍላጎት። ሁለተኛ ለማህበረሰቡና ለአይሁዳዊ ማንነቱ የነበረው ጥልቅ ቁርጠኝነት፣ ያ የጽዮናዊነት ህልሙ። ሶስተኛ ደግሞ በአስቸጋሪ ሁኔታዎች ውስጥም ቢሆን ግቡን ለማሳካት የነበረው አስደናቂ ጽናት። ልክ ነው። እና ይህን ከሰፊው ታሪካዊና ማኅበራዊ መነጽር ስንመለከተው ደግሞ የኤርምያስ አጭር ሕይወት በኢትዮጵያ አይሁዳውያን ታሪክ ውስጥ ስለተከሰቱ ወሳኝ ጉዳዮች ብዙ ነገር ይነግረናል። ለምሳሌ ያው የባህልና የዘመናዊነት ግጭትና ውህደት ጉዳይ አለ። የትምህርት ሚና፣ በተለይ የፋይትሎቪች አይነት ጣልቃ ገብነት ያመጣው ተጽዕኖ፣ የጽዮናዊነት እንቅስቃሴ ውስብስብ ገጽታዎች እና አንድ ግለሰብ ምንም እንኳን ዕድሜው አጭር ቢሆንም በማኅበረሰቡ ላይ ሊያሳድር የሚችለው ተጽዕኖ፣ በመጥፋቱም ምክንያት የሚመጣው ኪሳራ። በእርግጥም እንደ ኤርምያስ ያሉ የተረሱ ወይም የተደበቁ ታሪኮችን ማውጣት እና መመርመር ያለፈውን በተሻለ ለመረዳት በጣም ወሳኝ ነው። ልክ ነው። ለወደፊቱም ትምህርት ለመውሰድ ይጠቅማል። እና ይሄ ደግሞ ወደ አንድ የመጨረሻ ነጥብ ያደርሰናል። እሱም ምንድን ነው? የኤርምያስ ኢሳያስ ታሪክ እንዲህ ለረጅም ጊዜ መደበቁ ወይም መረሳቱ፣ በተለይ እንደ እሱ ያሉ ሰዎችን ስናስብ ተለያዩ ዓለማትን ለማገናኘት የሞከሩ ድንበር ተሻጋሪ ህልም የነበራቸው ወይም ተልዕኳቸው ሳይጨናቀቅ የቀሩ ግለሰቦች ታሪክ በአጠቃላይ እንዴት ይመዘገባል? እንዴት ይታወሳል? ወይም እንዴት ይረሳል? ይህ ምን የሚነግረን ነገር ይኖረዋል? ያው ለቀጣይ ማሰላሰል የሚጋብዝ ነጥብ ይመስለኛል።